በቃ ፈልጌ ለወራት የምፈልገው የራሴ ምክንያት አለኝ። ለዛ ነው ሩም የጠራኋት። የሚወያዩት ወሬ ስላለ ለዛ ነው ሩም የጠራት። ማውራት ጉዳይ ስላለ ነው ሩም ይዘ ልቀቀኝ፣ እንዳትነካኝ። ቆሻሾች ወደ ሌላ ነገር አትውሰጂ። በጣም ቆሻሾች ናቸው። ወደ ሌላ ነገር አትውሰጂ። ኧረ ተው ብሩክ ተው። እኛ ለአንተ ሽንጣችንን ገትረን ስንከራከር እንደዛ እሱ አያጠፋም አያረግም እያልን ስናወራ የነበረው እንዲህ ልታዋርድን፣ እንደዚህ አንገታችንን ልታስደፋን ነው። እውነት ለመናገር እኔ በጣም አዝኛለሁ። በሰራው ነገር ልቡን ነፍቶ እንትን ሲያደርግ ኧረ በስመ አብ። የእውነት ምን እየነካቸው ነው ቡታጀሮች በዚህ ደረጃ ራሳቸውን የሚያዋርዱ? ደግሞ ሩም አበዙ። አብርሃምም ሩም ውስጥ ነው ቀጠሮ፣ ያም ሩም ውስጥ ነው። አረ ሩም በዛው ከሩም ውጡ። አረ ዘንድሮ አንገታችንን የምንደፋበት ጉዳይ ያረዶ በዛ። አረ ተው እንደው በእናታችሁ እኛ ለእናንተ ሽንጣችንን ገትረን ስንከራከር እናንተ እንደዚህ አላስፈላጊ ቦታ እኔ ባላሰብናችሁ መንገድ እንደው እንደዚህ ስትገኙ አታፍሩም? አረ ተው እኛ ለእናንተ እየተከራከር እናንተ አታዋርዱ። አረ ተው። ኧረ በስመ አብ። አይ ብሩክ፣ እኛ ለአንተ ሽንጣችንን ገትረን ብሩክ አያደርገውም እያልን ስንከራከር፣ ብሩክ እንደዚህ አይነት ቦታ አይገኝም እያልን ስንከራከር እንደው እንደዚህ አንገታችንን ታስደፋናለህ። አይ ብሩክ፣ አይ ቅሌት። በጣም ምሰጥ ነገር አለ። እስቲ ለምን ይሄንን ልሰጠው ነው የመጣሁት? እኔ ምን ይሰራል? ሄዱሽ ዶፍራ አርጉስ እቺ ልጅ ቢያንስልህ ለእርግዝና ጊዜዋ እንደው ብትተባበራት ምን አለባት? እንደው አሁን በዚህ ሰዓት እንደዚህ ይደረጋል? ኧረ እንደው በደንብ ድምፄን ሰሙት። ምን ነው? አይ በቃ ምንም እመጣለሁ ነው። እቺ ላይ እኮ በፀሐይ ነው የመጣሁት፣ ደክሞኛል። ምን ሆነክ ነው? ማውራክ ነገር አለ። በዛ ላይ ደግሞ ምንድን ነው የምትይው? ብዙ ልነግርህ የምፈልገው ነገር አለ። በር ላይ አታስቁመኝ። አይ በቃ ሂዱ እንትን እላችሁ ነው። ክፋትልኝ። እንደዚህ አይነት ውርደት በዘራቸው አይደርስ። እንደዚህ አይነት ውርደት በዘራቸው አይደርስ። አንዳንዴም እኮ እንደው አካሄድም አለው እኮ ውርደት። አንዳንዴ እኮ አካሄድም አለው። እንደዚህ አይነት ደግሞ ሲሆን በጣም ያሳፍራል። ምን ብሎ ይመልሳል? እደውልልሻለሁ። አትጠይቀኝም እንዴ? ስለ ወረቀቱ ራሱ እኮ እኔ ምንም ወረቀቱንም አልቀበልም ምንም አልሰማም እኮ። ስለዚህ አውቀሃል ማለት ነው የተፈጠረውን ነገር እኮ አውቄያለሁ እኮ። እና ታዲያ እኔ ላይ ለምን ስልክ ትዘጋለህ ታዲያ? እኔ ሀይሚ በእናትሽ ብቻዬን መሆን ፈልጌ ነው። ለዛ ነው ማንንም ማውራት አይደለም እኮ። እሺ እኔ ላወራክ ብዙ የሚፈልጋቸው ነገሮች አሉ። ምን ሆነሃል እንዴ? ከማን ጋር ነው? ማለት እኔ ብዬ የማስበው ማለት ነው ሜቢ እኔ ብቻ ምን ብዬ ላስበው፣ ሩም ውስጥ ተያዙ። ቢያንስ እንደው ልጅቷ ምን አይነት ሰው እንደሆነች እንድትረጅ እንድታቂ ነው እንዳይባል ሩም ውስጥ አልጋ ላይ እንዲህ ምን ተብሎ አሁን ይወራል? ይሄ ምን ተብሎ? ኧረ እንደው ለወር የሚያስቸግራል እውነት ለመናገር። እዩ ምትሰሪልሽ እዚህ ምን ለምታስቢያ ላስረዳሽ ልጆች ድንገት ስለመጣሽ ለዚህ ነው በር ላይ ያስቆምከኝ እኮ ድንገት ስለመጣሽ አይደለም። ሩም ይዘው ሲያበቁ አንድ ላይ ሆነው ሲያበቁ ሩም ውስጥ ምንድን ነው ሊታሰብ እንደምታስቢው አይደለም ማለት ምን ማለት ነው እንዴ? ሩም ይዞ እንደምታስቢው አይደለም ያስኬዳል ብሩክ እንዴ ነው? ምን ያስደነግጣል? ጥሩ ነገር ላይፈጠር ይችላል ብዬ ነው። ጥሩ ነገር ላይፈጠር ይችላል እና ታዲያ ስልኬን አታነሳም ነበር? አይ መልካም ነገር ነው። ሀይሚ እኔ እንትን ውስጥ መግባት አልፈለኩም። በቃ ጭቅጭቅ ውስጥ ምን እያደረግሽ ነው አንቺ? እዚህ አንቺ እራስሽ አይደለም ሀይሚ ለምትገናኙ ከሆነ ይሄ ምን ለኔ መስጠት ለምን አስፈለገ ታዲያ? ሀይሚ እኔ ቢሆን ታየው ነው ምንድነው ድራማ እየሰራባት ያለው?
እንዴ እናንተ እንደዚህ ሩም ለሩም አልጋ ለአልጋ እየዞራችሁ የምትገናኙ ከሆነ አንቺ ስለምታገኘው ልጅቷ ራሱ የሆነ ሀይሚን ለማሳሳት የመጣች ነው ይመስለኝ። እዩ የምትባለው ልጅ ማለት ነው። ብሩክን እንደዚህ የምታገኘው ሩም እየያዙ ጭራሽ ሩም ከፍለው እየያዙ የሚገናኙ ከሆነ አልጋ ቤት እንደዚህ የሚገናኙና አልጋ ቤት ቀጠሮ ካላቸው ለምን ምን አስፈለገ? ድራማው ምን አስፈለገ? ሩም ለሩም እየሄዱ እየተገናኙ ሀይሚን ጠርቶ ወረቀቱን እንኪ እንድትሰጪው እፈልጋለሁ ማለት በአንድ ቀን ልዩነት ነው የሆነው። ደረሰችባቸው። አረ ብሩክ ምን ብሎ ሊያስተባብል እንደሆነ ብቻ ልስማው። በኋላ ነው የጠራሁት። የራሴ ምክንያት አለኝ። በቃ ለወራት ፈልጌ ለወራት የምፈልገው የራሴ ምክንያት አለኝ። ለዛ ነው ሩም የጠራሁት። የሚወያዩት ወሬ ስላለ ለዛ ነው ሩም የጠራት። ማውራት ጉዳይ ስላለ ነው ሩም ይዘ ሌላ ነገር አይደለም። ለምን ጠራት ታዲያ? ፈልጌ ነው እሷን ማውራት። ምንድን ነው የምታወራት? ማውራት አልችልም እንዴ? የኔን ስልክ አላንሳ ብለህ እንዴት ነው እሷን የምታወራት? ሀይሚኔ በቃ ማንንም ማውራት አልፈልግም። እኔ እሷን ምክንያት አለኝ። ገብቶሻል አይደል? ይሄ የተሰጠበት ምክንያት አለ አይደለ? በሌላ ነገር አትውሰጂው ሁሉንም ነገር እና ታዲያ ለኔ እኮ ሊሰጠኝ በሌላ ነገር አትውሰጂው አለ እንዴ? በሌላ ነገር አትውሰጂው። ምን ላስብ? ሩም ውስጥ ነው ያገኘኋቸው እኮ ነገር አይታንቺ በምነግራት ማብራራት ከጠበቅብህም ለእሷ ምን ሀይሚ አንቺ ስነ ስርዓት ያዥ። አፍሽን አትክፈቺ። ስነ ስርዓት ይኑርሽ። ልቀቀኝ፣ ልቀቀኝ፣ እንዳትነካኝ። ቆሻሾች ወደ ሌላ ነገር አትውሰጂ። በጣም ቆሻሾች ናቸው። ወደ ሌላ ነገር አትውሰጂ። ኧረ ተው ብሩክ ተው። እኛ ለአንተ ሽንጣችንን ገትረን ስንከራከር እንደዛ እሱ አያጠፋም አያረግም እያልን ስናወራ የነበረው እንዲህ ልታዋርድን እንደዚህ አንገታችንን ልታስደፋን ነው። እውነት ለመናገር እኔ በጣም አዝኛለሁ። በጣም አዝኛለሁ። እውነት ስነ ስርዓት ያጂ። በእናትሽ ምን አየሽ? ልጮህብኝ ነው? ምን አሁን ካልተም ልጮህብኝ? ለምንድን ነው የማልጮህ? እዩ በቃ አንቺ ዝም በይ። ጠርቻት ነው አለ ሩም ውስጥ ጠብ መሆን ያለባት። በቃ ከእሷ ጋር እኮ ኦልሬዲ ተጣልተሻል። አይ ጠብሽ ከሆነ ይሄ እያዋረደሽ ያለው ብሩክን ነው። ምን ሰሪያለሽ? እዚህ ስልክ ካላነሳልሽ ምን ሰሪያለሽ? ፈልግሽ መምጣት አይጠፋም። ምን ትሰሪያለሽ? እኔ ትናንት ጠርተሽኛል። ልቀቀኝ፣ አንተ እረፉ፣ ልቀቀኝ፣ እረፉ፣ ልቀቀኝ፣ ልቀቀኝ። እኮ አትጠይ። እስቲ ምን እንደምታመጣ ነው ያሳለን። እረፊ፣ አንቺም እረፊ። ለምን ደግሞ አልኩ? እረፊ፣ አትጣሉ። ለምን አታርፉ እንዴ? እንድጣሉ ረበሽኳችሁ። አንቺ ስለምረበሽኳችሁ፣ አንቺ ስለምረበሽኳችሁ ነው የምታውቁ። እስኪ አንተ ዝም በል። ስለምረበሽኳችሁ ዝም በል። ለምንድን ነው የምለው? በር ላይ አስቆምከኝ እኮ እንዳልገባ እኮ። በቃ እኔ እንደዚህ አይነት ነገር እንዲፈጠር ነው። አንተ ደግሞ ለምን ስነ ስርዓት አይኖርም? ዝም ብለህ እሱ ምን አደረገ? እኔ ከሱ ምን አደረገ? አንተ ማግኘት ስለፈለኩ ነው ያለበት ቦታ ይነገር። እኔ ደግሞ ኦኬ ነው ብቻ እነዚህ ተደብቄ ቁጭ ያልኩት አይደል? እሱ ላይ እንዳትጮህ። ለምንድን ነው የማልጮህ? ለምንድን ነው የማልጮህ እንዴ? ዝም ብለህ ይዘህ ትመጣለህ እንዴ? ምንድን ነው ለእኔ ጥሩ ነገር? በቀጠሮ ከማለት እኔ ለምን ጠራሽ? ለምንድን ነው በቀጠሮ ከተገናኛችሁ ይሄንን ራስሽ አትጩም ነበር? ምንድን ነው አላማችሁ? ስሚ፣ ምንድን ነው አላማችሁ? ነበር ይሰጣው። እኔ ምን ማድረግ ይፈልጋል? እኔ ብሩክ ማስረዳት ነው በጣም የሚያስቀኝ። የብሩክ እኔ ማሳበድ ይፈልጋችሁ? ስለማሳበድ አላማችሁ ምንድን ነው? ምን አይሽ ነው የምትይው? ምንድን ነው የተፈጠረው? ያግለው አንድ ላይ ያው እኮ አንድ ላይ ይሸነሽ። ከዛስ ምን ማገናኘት ለምን አስፈለገ? ለምንድን ነው ማለት አይሚረፍ አረፍ ተረጋጊ፣ ተረጋጊ። ቆይ ላስረዳሽ። ምሳሌ ሆነ ላስረዳሽ። ያጓዳሽ ይደላል አይደል? ታስረዳት ትላለች። እኔ በጣም የሚያሰጠኝ እውነት እኔ ሰው በዚህ ደረጃ እውነት አይኑን አውጥቶ ከተዋረደና እንደዚህ አንገቱን ከተደፋ በኋላ ሽምጥጥ አድርጎ ስለሰራው ነገር ልቡን ነፍቶ እንትን ሲያደርግ ኧረ በስመ አብ። የእውነት ምን እየነካቸው ነው ቡታጀሮች በዚህ ደረጃ ራሳቸውን የሚያዋርዱ? ደግሞ ሩም አበዙ። አብርሃምም ሩም ውስጥ ነው ቀጠሮ፣ ያም ሩም ውስጥ ነው። አረ ሩም በዛው፣ ከሩም ውጡ። አልጋ በዛው፣ ብልግና በዛው። አረ ተው ተው፣ እንተዛዘን። በጣም ብልግና በዛው። ይሄ ነገር በጣም ብልግና እየበዛው ነው። ግን እየታወቃችሁ ነው። አይ እዚህ ምን ተገኘ ማለት ገና ያፈዘው ነው።
ሩም ውስጥ ተገኘው ማለት ድጋሚ ላስረግዛለሁ ወይ ጭልኝ። ስለዚህ የመጀመሪያ ማስረገዝን አምናሃል ማለት ነው። የመጀመሪያው ማስረገዝን በደንብ አምናሃል ማለት ነው። ስለዚህ ሩም ውስጥ ተገኘው ማለት ሁለተኛ ላስረግዛት ነው አላለም። የዛሬው ፈታ ምን አገኘሽ? አሁን ራሱ ምን አየሽ? ምን አየሽ? ከዚህ በላይ አታውራ። ሁሌ ታገኛትና ስህተት ትፈጥራለህ። ከዛ እኔን ተሸክመኛል ልሸክምህ። ድጋሚ እሷን ማግኘት እኮ የእኔ ግዴታ ነው። በተፈጠረው የምታገኘው ሩም ውስጥ ነው። ትናንትና እኮ ሀይሚናም ተገናኝተዋል። ስለዚህ አንተ የምታስረዳትና ለነገሩ ችግሮች መፍትሄ የምትሰጠው ሩም ውስጥ ነው። አልጋ ላይ ከሆነ መፍትሄ የለውም ማለት ነው። ብሩኬ ማግኘት የኔ ግዴታ ነው። እሷን ከኔ ጋር ታገኛትም ምን ማለት ነው? አቦኔ ራሴ ምክንያት አለኝ። በእናትሽ አምኜ ነበር አትበይኝ እንዴ! የመጣብኝ ነገር እኮ ትንሽ ነገር አይደለም። ገብቶሻል አይደል? ስለዚህ ሰው ማውራት አለብኝ ግዴታ። ካሜራ ይዤ ምናምን እየመጣሁ ከእናንተ ጋር መለፋደድ አልፈልግም። በስመ አብ! እንዴት ምክንያት አለ? እንዴት ጨዋ ልጅ ነው የእውነት። ችግር መፍትሄ የምትፈልገው መኝታ ቤት አይደለም። ካሜራ ይዘህ በካሜራ እኮ አዋረደች። በቃ ያለው እውነት ወጣ። ካሜራ ስለሆነ ያለው ነገር ወጣ። ስለዚህ አሁን አምነህ ይችን ልጅ ማረጋጋት ነው ያለብህ። ሲጀመር እቺ ልጅ ብሎክ አድርገህ ነበር። እኔ የእውነቴን ነው። ሀይሚን በሆን ይህን ቪዲዮ ይዛ ህግ ፊት ነው በቃ መሄድ ያለባት። በቃ ለነገሩ ያ መሆን አይችልም። ለምንድን ህጋዊ ጋብቻም የላቸውም ምንም የላቸውም። ስለዚህ ሀይሚ በቃ ከዚህ በኋላ የራሷን ነገር መኖር ያለባት ብዬ ነው የማስበው። ስለዚህ እኔ አሁን እንደ በፊቱ የሽንጤን ገትሬ ብሩክ እንደዚህ አያደርግም ብሩክ እንደዚህ አያጠፋም አልልም። በቃ አሁን በግልጽ አይተናል እኮ በቃ የሰራውን ስራ በግልጽ አይተነዋል። ስለዚህ ምንም ማስተባበል አድርጎታል። ለምንድነው ችግር ውስጥ የምትከቱኝ? ችግር ውስጥ ከቶ እንደዚህ ስን እያልክ እያወራ ይዝችኛ ድርቅና ደግሞ እዚህ ጋር ችግር ተፈጠረ የተገናኘ ነው። አንድ ነገር ይታመን ከአንቺ ራስ አለ ዞር ብዬ ልመቻት ነው ሌላ ችግር ውስጥ አይደለም ልገላት ሌላ ችግር ውስጥ ነው የምንገባው። ስሚኝ እንዴት ነው የሚያደርጋችሁ? ለምንድን ነው ማሰሚኝ? ሀይሚ ምን አይነት ሰው ነህ ግን? ምን አይነት ሰው ነኝ? ምን ደስ የሚለኝ ሀይሚ የዋለች እውነት ለመናገር በእውነት በጣም የዋነች። ለምን እንደዛ እንዳልኩ ልንገታቸው። ከአንድም ሁለቴ ሶስቴ እንደዚህ ሩም ውስጥ ይዘዋለች እና ነገሩን ማለት እኛም አያረግም ብለን ያው ነገሩ ሳይሆን እንትን ብሏል። ግን ይችን ልጅ ግን ምንም ምክንያት የለውም አስረግዞኛል ብላ መጣች። አሁን በተጨባጭ ደግሞ ሩም ውስጥ ተገናኙ። ከሩም ውጭ ደግሞ ላገኛት ማለት ካፌ ጠፍቶ ነው፣ መዝናኛ መናፈሻ እስከዛሬ የምትገናኙበት ጠፍቶ ነው። ሩም ውስጥ የቀጠርካት ለምንድን ነው የሚለው ነገር ትንሽ ግራ ያጋባል እና ደንግጧል። ካሜራውንም ሲያይ እኮ እና ልታሰር እንዴ? ለምንድን ነው ማላገኛ? ለምንድን ነው ማላወራት? እና ሩም ውስጥ ነው የምታገኛት። ሩም ውስጥ እንዳይታሰር እየተንከባከባት ነው። ልጅቷ የምትፈልገው እንክብካቤ እየተንከባከባት ነው። ደግሞ አይለኛል ጎበዝ እንቀያየማለን። የፈለገ ምንም ነገር ብትሆኝ አልሰማሽም። ሰሚኛለሽ አይደል? አይ አንቺ የምትሰሚ ከሆነ ከእሷ ጋር ምንም አልተፈጠረም። ስለ ኬዙ ላወራ ነው የመጣችው። እንዴ ስለ ኬዙ ላወራት ነው? ኧረ በእናትህ አንተ ልጅ አራት ቀልድ ሩም ውስጥ ነው የሚያስረዳት። ስለ ኬዙ ሩም ውስጥ ነው የሚወያዩት። እየነገርኩሽ የተፈጠረውን ነገር እዩም። በቃ ስነ ስርዓት ውጡልኝ በቃ እኔ እሺ ውጪ ሂጂ በቃ እኔ አልፈልግም። በቃ ደረጋጋበት እኮ ላወራሽ ነበር አይደል? እያወራን እየተነጋገርን እየተገባን በጠረጴዛ ዙሪያ የሚለው በአልጋ ዙሪያ በሚለው ተቀየሩ።
አንቺ ምንድነው በቃ ያገኘሽውን አጋጣሚ መጠቀም ፈልጊ። ምንድነው እንከበታተሩ? ከዚህ በኋላ እሺ የፈለግሽውን አምጪ፣ የፈለግሽውን አምጪ። በቃ ከዚህ በኋላ የፈለግሽውን አምጪ። እኔ በራሴ ምክንያት ጠረጴዛ ዙሪያ በአልጋ ዙሪያ እኔ ነው እንጂ የምታወራው እችን አይደለም። ልጅቷ ደግሞ ዘና ብላ ነው። ኧረ ተው ከአልጋ ውጡ። ከአልጋ ውጭ የሚሰራ ብዙ ቪዲዮ አለ። ስለዚህ ቀጠሯችሁንም ከአልጋ ውጭ መናፈሻ ውስጥ ካፌ ውስጥ አድርጉት። እንዴ አልጋ ውስጥ ነው እንደምትወያዩት? ኧረ ይሄ ትንሽ ከእንትኑ ጋር ክራሽ ያደርጋል። በቃ ገባችሁ? ከጨዋነታችሁ ጋር ክራሽ ያደርጋል። እኛ እንዴት ነው እናንተ ጨዋናችሁ ቢለ መመስከር የምንችለው? እኔ አሁን ብዙ ጥያቄ ጠይቁኛላችሁ። እንደምታስበው አይደለም፣ በጣም ባለጌዎች ናቸው ብላ ይላሉ። እኔ ደግሞ ሽንጤን ገትሬ ለእናንተ ጨዋነት አወራለሁ። በዚህ መልኩ ደግሞ እነ ብሩክ እየመጡ ያዋርዱናል። ፈተና ደግሞ አውርተን ሳንጨርስ ለምንድን ነው ችግር የምትይው? እኮ ተረጋጊ። አቦ በእናትሽ ስላልሽ ነው ሌላ ችግር ውስጥ አትከቺ። ተረጋጊ። ምንድነው ጠላትሽ እኮ እሱ ነው። ቦርሳዋን ይሰጣታለች። በቃ ሌላ ጊዜ አወራሻለሁ። አሁን ነው አልጋው ላይ ማውራት ፈልገው። ተረጋግተሽ ለምንድን ነው የምትጫወተው? ምንም ምክንያት የለኝም። እንዴ አልበዛም እንዴ? ለምን አትሰሚኝም? ከዚህ በላይ ምን በየሩሙ ትዘርጋ እንጂ የጠራት እሱ ጠብሽ ከሱ ጋር ነው። ለምንድን ነው ችግር አሁን ጠበሸን ማድረግ ያለብሽ ከሱ ጋር አልጋ ውስጥ እዚህ መኝታ ሩም ይዞ የጠራት እሱ ነው። ለዛውም እርጉዝ ሴትን ያህል ሩም ይዞ የጠራት እሱ ነው። ስለዚህ ጉዳይሽን መጨረስ ያለብሽ ከሱ ጋር ነው እንጂ እቺ ምስኪን ምን ታርጋ? አንዳንዴ እኮ ግራ ያጋባል። እቺ ልጅ ለሴራ ነው ሁለቱን ለመለያየት ነው ምናምን እንላለን፣ ግን እየተገኘና እንትን እያለ ያለው ብሩክ ነው። ጠርቷት እዚህ ላይ አልጋ ቤት የተያዙት ሃይሚ። እኔ እውነት ነው የምልሽ ፈጣሪ ስለሚወድሽ ነው እንጉዲ ያሳየሽ እንጂ እስካሁን እንግዲህ እኔ አለመሆኑን እንግዲህ ምንም ማድረግ አልችልም። እኔ በምን አድርጎ እንደሚያሳምናት አላውቅም፣ በምን እንደሚያሳምናት እና ብሩኬ የኔ እንጃ ብሶበታል። ምን ላደርጋት ነው? ያሳዝናል በጣም ብሩኬ ጭራሽ አንገታችን